ትህትና ክርስቶስን የምትመስልበት ትክክለኛው መልካችን ነው። አነገር ልንገራችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር የመጀመሪያ ስራው ምን ይመስላችኋል? መስጠት ነው። ለሰማይ አባታችሁ ልጆቹ ትሆኑ ዘንድ እናንተም ርኅሩኆች ሁኑ። እግዚአብሔር ደግሞ የምነግራችሁ የእግዚአብሔር ቤተሰቦች ለጨካኝ ሰው የጊዜ ጉዳይ ነው እንጂ ጨካኝ ሰው ይጥልበታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የክርስቶስ መዓዛ በሚል ርዕስ ጥቂት ጊዜ እንማማራለን። ኃይለ ቃሉን የምናገኘው የሐዋርያው የቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። የሰው መዓዛው በምን ይታወቃል ነው ያለው። ልብሱ የማን መሆኑ በምን ይታወቃል? በመዓዛው። እኛ የክርስቶስ ምንድን ነን? ልብሶቹ ነን። የክርስቶስ ልብሶቹ ሌላ አይደሉም። እነማን ናቸው? ምእመናን ናቸው። ክርስቲያኖች የክርስቶስ ልብስ ናቸው። ገላትያ ምዕራፍ 3 ቁጥር 27 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ይሄ ክርስቶስን በ40 ቀን በ80 ቀን የለበሰ ክርስቲያን ስራ እየሰራ ሲሄድ ደግሞ ምን ያደርጋል? አብ ወልድ መንፈስ ቅዱስ መጥተው በልቡናው ያድሩበታል። እንደገና ይሄ ሰው መልሶ የማን ልብስ ይሆናል? የክርስቶስ ይሆናል ማለት ነው። የእግዚአብሔር ሰው እንኳን ከሰው ጋር ከተፈጥሮ ጋር ተስማምቶ ይኖራል። ሰው የእግዚአብሔር እየሆነ ሲሄድ እንስሳት፣ አራዊት፣ ተፈጥሮ ሁሉ ያከብረዋል። እግዚአብሔርን የሚያከብር ሰው ዝናቡ ሁሉ ያከብረዋል። እግዚአብሔርን የማያከብር ሰው ደግሞ ቤተሰቦቹ የማያከብሩት። አነገር ልንገራችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር የመጀመሪያ ስራው ምን ይመስላችኋል? መስጠት ነው። ሰማይና ምድርን ሰጠ ማለት ነው። ሰጠ። ከዚያ ለምድር ጽጌያትን ሰጠ። ለነዚህ ደግሞ ለጠፈር ደግሞ ምን አደረገ? ከዋክብትን ጌጥ አድርጎ ሰጠ። ለሰው ደግሞ ዘላለማዊ ሕይወትን ሰጠ። በመስጠት ነው እግዚአብሔር ስራውን የጀመረ። ካይ ሰው ነፍሰ ገዳይ ሰው እንኳን በወዳጁ በጠላቱ ሞት ደስ የሚለው ሰው እሱ የዲያብሎስ መታወቂያ ነው። ርኅሩህ ሰው ግን የማን መታወቂያ ነው? የክርስቶስ መታወቂያ ነው። የሚራሩ ንዑዳን ክቡራን ናቸው። ለተራበ ቀደው የሚያለብሱ፣ ቆርሰው የሚያጎርሱ፣ ከምግባር ለተቸገረ ሰው ምክር የሚያጎርሱ፣ ሃይማኖት ለቸገረው ሰው ሃይማኖት የሚያበሉ የሚያጠጡ፣ በምክር በትምህርትና በእንጀራ በምጽዋት የሚለግሱ እነዚህ ንዑዳን ክቡራን ናቸው። ለሰማይ አባታችሁ ልጆቹ ትሆኑ ዘንድ እናንተም ርኅሩኆች ሁኑ። ርኅራኄ ያለው ሰው የእግዚአብሔር ልጅ ይባላል። አሁን በጣም ጨካኝ ትውልድ ነው የመጣ። ይገርማችኋል። እግዚአብሔር ደግሞ የምነግራችሁ የእግዚአብሔር ቤተሰቦች ለጨካኝ ሰው የጊዜ ጉዳይ ነው እንጂ ጨካኝ ሰው ይጥልበታል። በሰው ለሚስቅ ሰው መሳቂያ የሚሆንበት ዘመን እግዚአብሔር ያመጣል። ለጨካኝ ሰው እግዚአብሔር ጨካኝ ሰው ያመጣል። እርግጠኛውን ይሁን። ርኅሩህ ሰው ግን በሥላሴ እጅ ተይዞ ዘመኑን ይፈጽማል። ትህትና ክርስቶስን የምትመስልበት ትክክለኛው መልካችን ነው። የክርስቶስ ከድንግል ማርያም ሲወለድ የመጀመሪያ የቅድስና ወይም የትሩፋት ስራው ምንድን ነው? ትህትና ነው። ትዕቢተኛ ሰው የክርስቶስ ባላጋራ ነው። አንድ ነገር ልንገራችሁ፣ ክፉ ሰው ከታገሳችሁት ወይ ይመለሳል ወይ ይሞታል።